የሁለቱ ሀገራት እግር ኳስ ጨዋታ የጦርነት መንስኤ ሆነ። ሰንደቅ ዓላማዎች ተቃጠሉ። የብሔራዊ ቡድን ተጫዋቾች በተገኘ ነገር ሁሉ ተደበደቡ። ደጋፊዎች እግሬ አውጪኝ ብለው ሸሹ። በቋፉ ላይ ለነበሩ ሁለት ሀገራት የእግር ኳስ ጨዋታ ግንኙነታቸው ጦር አማዘዛቸው። ሁለቱ ሀገራት ጦርነት ውስጥ ለመግባታቸው እግር ኳስ መንስኤ በመሆኑ 100 ሰዓት የፈጀው ጦርነታቸው ፉትቦል ዋር የእግር ኳስ ጦርነት የሚል ስያሜ ተሰጠው። እግር ኳስ ጦር ያማዘዛቸው ሀገራት ሆንዱራስ ከኤልሳልቫዶር ፊልም የሚመስለው ጨዋታቸው እንዲሁም መሸናነፍ የወለደው ጦርነታቸው ፉትቦል ዋር የእግር ኳስ ጦርነት። በላቲን አሜሪካ እግር ኳስና ፖለቲካ አይነጣጠሉም። አንዱ ያለ አንዱ የሚኖር አይመስሉም። የበርካታ መሪዎች ዕጣ ፈንታ እግር ኳስ ላይ ሀገራቸው ካስመዘገበቻቸው ድሎች ጋር ወይም ውድቀቶች ጋር ቁራኝ ተስተውሏል። ከሁሉ በላይ በላቲን አሜሪካ ምድር የእግር ኳስና ፖለቲካ ጥምረት የሚያሳይ አንድ አስገራሚ ጨዋታ አለ። ሁሉም ነገር ሰኔ 8 1969 ጀምሯል። ይህ ጨዋታ ሰበብ ሆኖ የወለደውም ጦርነት 4 ቀናትን ፈጅቷል። በሺዎች የሚቆጠሩ ለሞት ዳርጓል። ለሁለት ሀገራትም መቼም የማይዘነጋ ጠባሳም ትቶ አልፏል። 1970 ሜክሲኮ የዓለም ዋንጫን ታስተናግድ ስለነበር ቀዳሚው ዓመት 1969 ለዓለም ሀገራት እግር ኳስ ልዩ ዓመት ነበር። ወደ ሜክሲኮ ለማምራት የማጣሪያ ፍልሚያዎችን በየሀገራት መካከል ይደረጉ ነበር እና ሰኔ 8 1969 እንደ አውሮፓውያን አቆጣጠር ላይ ኤልሳልቫዶር በሆንዱራስ ሊጫወቱ ቀጠሮ ተይዞላቸዋል። የመጀመሪያው ጨዋታ በሆንዱራስ ብሔራዊ ስታዲየም የሚደረግ ነው። እነዚህን ጎረቤታማ ሀገሮች በጨዋታው መከናወኛ ሰሞን በስደተኛ ጉዳይ፣ በድንበር ጉዳይ ቁርሾ ውስጥ ገብተው ነበር። ኤልሳልቫዶራውያን በብዛት በመሰደድ ሆንዱራስን አጥለቅልቀው የዜጎች ስራ ተሻምተው ነበር። በሆንዱራስ አዲስ የመሬት ስሪት ህግ ወጣ። ያ ህግ የሁለት ሀገራት ዜጎች ውጥረት ላይ ከቷል። በዚህም መሃል የዓለም እግር ኳስ ዋንጫ ማጣሪያ ጨዋታ መጣ። ሆንዱራስ ከኤልሳልቫዶር። ጨዋታው ሰኔ 8 ሊደረግ የኤልሳልቫዶር ቡድን አንድ ቀን ቀደም ብለው ሰኔ 7 ወደ ሆንዱራስ ርዕሰ መዲና ቴጉሲጋልፓ ገባ። እጅግም ቀውጢ፣ አስጨናቂ፣ በታሪክም አስፈሪ ተብለው ከተጠቀሱት መጥፎ አቀባበሎች አንድ ቡድንን ጠበቀው። ሆንዱራሳውያን የኤልሳልቫዶርን ቡድን ተጫዋቾች ሆቴል ከበቡ። ወደ መስኮታቸውም የድንጋይ ሩምታ ወረዱ። የእሳት ኳሶችን እየሰሩ ወረወሩ። ሩምባቸውን በመያዝ ሌሊቱ እስኪነጋ በኤልሳልቫዶር ተጫዋቾች ጆሮ ላይ አንባረቁ። የኤልሳልቫዶር ተጫዋቾች ላይ እንቅልፍ ዝር ሳትል ጨዋታው የሚከናወንበት ቀን ጎህ ቀደደ። ኤልሳልቫዶራውያን ሀገራቸው ሆነው በቡድናቸው ላይ የሚሰራውን ግፍ እየሰሙ በብስጭት በጭንቀት የሚሆኑት ጠፋቸው። ጨዋታው በሆንዱራስ 1-0 አሸናፊነት ተጠናቀቀ። በሰው ሀገር የተረበሸው የኤልሳልቫዶር ቡድን ሽንፈት አንድ አሳዛኝ ክስተት በሀገር ኤልሳልቫዶር አስከተለ። የእግር ኳስ ተንታኞች፣ የታሪክ ጸሐፊዎች በሆንዱራስ የተከሰተው ነገር እንደ ተራ የእግር ኳስ ግጭት ተቆጥሮ እንዳይዘነጋ ያደረገ ዋና አሳዛኝ ክስተት የሚከተለው ነው ይላሉ። ኤሚሊያ ቦሊኒዮስ ትባላለች። የ18 ዓመት ኤልሳልቫዶራዊት ናት። እሷ የሆንዱራሳውያን የኤልሳልቫዶርን እግር ኳስ ጨዋታ ወደ ሌላ የፖለቲካ ፊልም ያመርተዋለች ይላሉ ተንታኞች። በሆንዱራሳውያን ግን ከጨዋታ በፊት ቁም ስቅሉን ያየው የሀገሩን የኤልሳልቫዶር ቡድን 1-0 ሲሸነፍ ኤሚሊያ ቦሊኒዮስ የአባቷን ሽጉጥ ትሰርቃለች፣ እርሷንም ትገላለች። ኤልሳልቫዶራውያን ይህንን ድርጊት የብስጭት፣ ያልሸነፍ ባይነት፣ የመበደል ውጤት ነው በማለት ኤሚሊያን ለሀገሯ ክብር ስትል ራሷን የሰጠችው አላ። የሚገርመው የእሷ ቀብር ወታደራዊ አጀብ እንዲፈጸም መንግስት መወሰን ነው። የኤልሳልቫዶር ፕሬዝዳንት፣ ሚኒስትሮቻቸው፣ የሀገሪቱ ሀያ ባለስልጣናት ሁሉ በቀብር ስነ ስርዓቷ ላይ ተገኙ። ከዚህ ክስተትና ቁጣ ጋር የመልሱ ጨዋታ በኤልሳልቫዶር ሊካሄድ ቀኑ ደረሰ። በኤልሳልቫዶር መዲና ሳን ሳልቫዶር ፍሎር ባንክል ስታዲየም የመልስ ጨዋታ ቀን ደረሰ። የሆንዱራስ ብሔራዊ ቡድን በተራው እሳት ጎርሶ እሳት ለብሶ ወደሚጠብቀው የተቃራኒ ሀገር ገባ። የሆንዱራስ ቡድን በእግር ኳስ ውስጥ ምናልባትም ደግሞ የማይታይ የጥላቻ አቀባበል ጠበቀው። በኤሚሊያ ቦሊኒዮስ ሞት የተቀጣጠለው የኤልሳልቫዶር የቁጣ ብሔራዊ ስሜት በሆንዱራስ ቡድን ተጫዋቾች ላይ አረፈ። የተጫዋቾቹ ማረፊያ በድንጋይ ናዳ ተደበደበ። ማደሪያቸው ወደ ትቢያነት ተቀየረ። የሞቱ እንስሳቶች እየተፈለጉ ወደ ሆንዱራስ ቡድን ማረፊያ እስከ ጨዋታው ሰዓት እንዲያውከው ተደረገ። ቲማቲሞች፣ እንቁላሎች የሆንዱራስ ተጫዋች ገላ ላይ ፈረጡ። በቀጣይ ቀን የሆንዱራስ ቡድን እስከ አፍንጫው በታጠቀ ጦር በከባድ ተሽከርካሪዎች ታጅቦ ስታዲየም ደረሰ። የሀገሪቱ ብሔራዊ መዝሙር በጥቂት እንኳን እንዳይሰማ የተቃውሞ ድምጽ ያለ አፍታ ዝም ታጀበው። ከሁሉ በላይ ግን የኤልሳልቫዶራውያን የውድድር መሪዎች በሆንዱራስ ተጫዋቾች ፊት የሆንዱራሳውያን ሰንደቅ ዓላማ በመቃጠል ሌላ ቀለም አልባ ቡትቶ ጨርቅ ይህ ነው የእናንተ ሰንደቅ ዓላማ ብለው ሰቀሉላቸው። እግር ኳስ አስፈሪ ጦርነት ሆነ። ኤልሳልቫዶር ሆንዱራስ ውጥረታቸው ሰማይ ደረሰ። የሚከናወነው ነገር ሁሉ ሀገራቱን ጦራቸውን በተጠንቀቅ እንዲያቆሙ አስገደደ። በዚህም የመልስ ጨዋታ ሆንዱራስ በኤልሳልቫዶር 3-0 ተሸነፈች። ተሸናፊ ቡድን ከስታዲየም ቀጥታ ወደ ሀገሩ በረረ። ቡድናቸውን ተከትለው የመጡ ሆንዱራሳውያን አስከፊ ግፍ ቀመሱ። ብዙዎች ሞቱ። በመቶዎች የሚቆጠሩ ሆስፒታል ገቡ። የመጀመሪያው ግጥሚያ ሆንዱራስ ሁለተኛው ኤልሳልቫዶር በሜዳቸው ቢያሸንፉም በወቅቱ ሕግ መሰረት አንዳንዴ ስለተሸነፉ ውጤት እንደ እኩል ይቆጠር ነበርና በገለልተኛ ሀገር ሜክሲኮ ሶስተኛውን ወሳኝ ጨዋታ አደረጉ። ሰኔ 26 1969 ሜክሲኮ ሲቲ ላይ ውጥረት ባልታየው ጨዋታ ኤልሳልቫዶር በተጨማሪ ሰዓት በተቆጠረ ግብ 3-2 አሸነፈች። ጨዋታውን ውጤት ተከትሎ ኤልሳልቫዶር የዲፕሎማቲክ ግንኙነቷን በሆንዱራስ ማቋረጧን ገለጸች። የሆንዱራስ መንግስት በኤልሳልቫዶራውያን ላይ የደረሰ የዘር ማጥፋት ጭፍጨፋ በቂ ከለላ አልሰጠም በሚል ምክንያት የእግር ኳስ
ዲፕሎማሲ ውጥረት ቀናትን ብቻ ያሳለፈው አስከፊነት ጦርነት ወለደ። ሐምሌ 14 1969 ምሽት ላይ የኤልሳልቫዶር ተዋጊ ጀት ወደ ሆንዱራስ ርዕሰ መዲና ቴጉስቲያልባ አቅንቶ ቦምቡ አፈነዳ። 250,000 ሰዎች የሚኖርባት ትንሿ ከተማ ትንፋሿ ቆመ። መብራት ጠፋ፣ ቢዝነሶች ተዘጉ። በሁለቱ ሀገራት የእግረኛ ጦር ፍልሚያ ተከተሉ። የእግር ኳስ ውጥረት ተኩስ መነሻ ያደረገው ጦርነት እኔ ይበልጥ በሚሉ በተሳሳተ ብሔራዊ ስሜት ባበዱ ጎረቤታሞች ላይ ከፍተኛ ጉዳት ተስከተለ። ጨዋታ የተከናወነባቸው ስታዲየሞች ሚናቸውን ወደ እስረኛ ማጎሪያነት ቀየሩ። መንደሮች ተቃጠሉ፣ ድንበሮችም ተጣሱ። የአሜሪካ ጎረቤት ሀገራት ጫና ማሳደር ጀመሩ። ጦርነት 100 ሰዓታትን ፈጀ። የ6000 ሰዎችን ህይወት ቀጠፈ። 15000 ሰዎች ቆሰሉ። ብዙ ሰዎች ቤት አልባ ሆኑ። የእግር ኳስ ጦርነት ላይ ይቅር የማይባል ጠባሳ በዓለም ሁሉ ተሰማ። የእግር ኳስ ጦርነት ዘ ፉትቦል ዋር ሁለቱም ተፋላሚ ሀገራት ኤልሳልቫዶርንና ሆንዱራስን ለከፍተኛ ጉዳት ዳረገ። በጊዜ ሂደት የሰላም ስምምነት ተፈራረሙ። ጠባሳውን ለመሻር ቢሞክሩም ታሪክ የማይዘነጋው የእብደት ድርጊት ሆኖ ተመዝግቧል። እግር ኳስ ጨዋታቸው ዋናና ብቸኛ መነሻ ሆኖ ባይወልደውም እግር ኳስ ጨዋታዎች የጦርነት መዳረሻ ምክንያት በመሆኑ ዛሬ ድረስ ዘ ፉትቦል ዋር የእግር ኳስ ጦርነት በሚል ታሪክ ይታወቃል።